ካልሙኒየም ብረት ወደ ተሰራችው የሞተር ጀልባ ሲገባ ጣና ሆቴል ውስጥ ጥሎት የመጣውን እንቅልፍ ተከትሎ እያዳፋው ነበር። ጉርብጥብጥ ጎዝጉዞ የተኛ ይመስል ከምቹው የጣና ሆቴል አልጋ ላይ ሲገላበጥ ነበር ያደረ። ሐሳብ ሲያገላብጠው ወንጌላዊው ሉቃስ ስሏታል የምትባለውን ቅድስተ ማርያም ስዕል የት እንደሚያገኛት ቢያውቅም ከጀርባዋ ያለውን መልእክት እንዴት አድርጎ መውሰድ እንደሚችል ግራ ገብቶታል። ቢሆንም ወደዚያው እየሄደ ነው። በልጅነቱ ሲያስጎበኛት ነበር። አሁን ግን ሊጎበኛት እየሄደ ነው። ወደ ነበረበት እየተመለሰ በልጅነቱ ወዳደገበት ገዳም፣ ወደ ወንዶች ገዳም፣ ወደ ክብራን። ወጣቱ የጀልባዋ ካፒቴን አስጎብኚ ሊፈልግለት ቢሞክርም ዶክተር ሚራዥ ግን አስጎብኚ እንደማይፈልግ ነግሮት ሁለቱ ብቻ ናቸው በትንሿ ጀልባ የጣናን ሐይቅ ሊሰነጥቁት በጧቱ ዘመናዊዋ ጀልባ ውስጥ የተቀመጡት። በምስራቁ የጣና ሰማይ ጥግ ጀንበር እግሯን ስትሰድ ወጣቱ ካፒቴን ሞተሯን ገመዱን ስቦ ሲያስነሳት ጀልባዋ ያጓራች ጣናን መሰንጠቅ ጀመረች። ይህ ሲሆን በጣና ሐይቅ ላይ በባህር ዳር ባህር ትራንዚት ወደብ የቆሙ አሮጌ ያሸዋና የሕዝብ ጀልባዎች ሞተራቸውን እያሞቁ ነበር። ሚራዥ አሮጌዎቹ መርከቦች ላይ አይኑን ተክሎ ነበር። ያው ናቸው። ከስንት ዘመን በኋላም አልተለወጡም። ከባህር ዳር ተነስታ ጎርጎራ ለመድረስ 2 ቀን የጣናን ሐይቅ ስትዋኝ የምትሰነብተው የጣናነሽ ጀልባ ሞተሯን እያሟሟቀች ተመለከታት። መንፈሱ በትዝታ ቢዋጥም በነገሮች አለመለዋወጥ ውስጥ የታሪክ ዝግመትን ተመለከተ። የጣናነሽ ጀልባ በጣና ሐይቅ ላይ ከሚጓጓዙት ጀልባዎች ሁሉ በመጠኗ ሰፊና ትልቅ ስትሆን ባለ 2 ሞተርም ናት። ይህች ጀልባ በ600 ሊትር ነዳጅ 1000 ኩንታል ጭና መጓዝ ትችላለች። ከባህር ዳር ተነስታ ዘጌ፣ ጉረር፣ ቁንዘባ፣ አስፋ ደብር፣ ዳልጊ ደርሳ ጎርጎራ ትገባለች። ከዚያም በየሄደችበት ዝክንትሏን ሰብስባ ትመለሳለች። ፋሲለደስና ድል በትግል የሚባሉት ጀልባዎችም ቆመው ታዩት። ከሃንጋሪ ተገዝታ የመጣችው ዳህላክ የምትባለው ጀልባና ከሆላንድ የተገዛችው የካቲት የምትሰኘዋ ጀልባ በጸጥታ ቆመዋል። የኢጣሊያ ጦር ከኢትዮጵያ ሲባረር በአንጋራ ደሴት አስጥሟቸው በኋላ ቡስኪ በተባለ ጣሊያናዊ ከሐይቁ የወጡት አፈር የፈጃቸውና የወየቡ ያሸዋ ጀልባዎችም ሊንቀሳቀሱ ሞተራቸውን እንደ እህል ወፍጮ እያንገጫገጩ ነበር። ሚራዥ አይኑን መርከቦቹ ላይ ነቅሎ ሐይቁ ላይ ወረወረው። የጣና ሐይቅ ከኢትዮጵያ ውስጥ ከሚገኙት ሐይቆች መካከል በትልቅነት የሚስተካከለው የለም። 3600 ስኩዌር ኪሎ ሜትር አጠቃላይ ስፋት ሲኖረው አቀማመጡም ከሰሜን እስከ ደቡብ 75 ኪሎ ሜትር፣ ከምስራቅ ወደ ምዕራብ ደግሞ 60 ኪሎ ሜትር ርዝመት አለው። የጣና ሐይቅ ከባህር ወለል በላይ በ1830 ሜትር ወይም 6000 ጫማ ከፍታ ላይ የተንጣለለ ሚስጥራዊ ሐይቅ ነው። ከያዘው 4 ቢሊዮን ሜትር ኪዩቢክ የውሃ ይዘት በላይ በብዙ ሚስጥሮች የታመቀ ሐይቅ ነው። ጣና ሁሌም እርጥብ ነው። ዳር ድንበሩን ከዘጌ እስከ ጎርጎራ፣ ከጎርጎራ እስከ ፎገራ የሸበቡትን አይናማ ድንጋዮች ታከው ርብና እና ጉማራን ጨምሮ ከ30 የማያንሱ የጎንደርና የጎጃም ወንዞች ይገብሩለታል። ውሃ፣ ታሪክ፣ አፈር፣ አጽ፣ እንጨት፣ ሕይወት። ሆኖም ጣና በቃኝ አይልም። ሲጠገብ በምስራቃዊው ዳርቻ መተንፈሻ አለው። አባይ ጣና በክረምቱ ማብቂያ መስከረም ሲጠባ ከሐይቁ በአባይ አበጋዝነት የሚወጣው ውሃ በሰከንድ 400 ሜትር ኪዩቢክ ያህል ያማክላል። በታህሳስ በሰከንድ ወደ 100 ሜትር ኪዩቢክ ያህል ያማክልና በግንቦት ደግሞ በሰከንድ 10 ሜትር ኪዩቢክ ደርሶ ሲቀበል ይከርማል፣ ሲያምጥ ይከርማል። መስከረም ላይ በጊዮኑ መልአክ ተራዳኢነት ጭንቁን ይገላገላል። ያንቀላፉት ኢትዮጵያውያኑን እስከ እንቅልፋቸው ትቶ አባይ በእንቁላል ቅርፊት ሲቀዳባቸው ለሚንገበገቡለትና ነቅተው ለሚጠብቁት ግብፃውያን ይደርስላቸዋል።
የነ ሚራዥ ጀልባም ይህን አረንጓዴ ሐይቅ እየቀዘፈች ከባህር ዳር ከተማ ሰሜን ምዕራብ አቅጣጫ ለ45 ደቂቃ ያህል ከተጓዘች በኋላ ከመንታዎቹ ደሴቶች መሃል ደረሰች። ሁለቱም ደሴቶች የሚገኙት ማራኪ በሆነ ተፈጥሯዊ የመሬት አቀማመጥ ባለውና በደን በተሸፈነ ኮረብታማ ስፍራ ነው። ከጣና ደረት ላይ ያጎጠጎጤ ልጃገረድ ጡቶች ይመስላሉ። አሞራዎች ይጠቧቸዋል፣ ማዕበል ይገጫቸዋል። የመናንያኑ ጸሎትና የወፎች ዝማሬ ያለመለማቸው ይመስል በጋ ከክረምት ደረቅ ነገር በእነዚህ ደሴቶች ላይ አይታይም። ጀልባዋ ከወንዶች ገዳም ወደብ ስር መልህቋን ስትጥል ዶክተር ሚራዥ ወደ ሴቶች ገዳም ዞሮ አይኖቹን እንጦስ ደሴት ላይ ወርወሯቸው ነበር። ሲጳራና ትዝታዋ ከቀዝቃዛው የጣና ሐይቅ አየር ጋር ዘልቀው ሰረሰሩት። ሲጳራና እሱ ፍቅርን የተቋደሱባቸው መንታ ደሴቶች መንታ ሕይወት ውስጥ ሲከቱት ተሰማው። ትዝታ ጥፍሩን አሹሎ ቁስሉን ያከከ መስሎት አቆሰለበት። መንፈሱና አካሉ ሁሉ ሲጳራን ተጣራ። ምኗ ዙሪት መልሶ አመጣኝ ብሎ ፊቱን ቅጭም እንዳደረገ ካፒቴኑ ጀልባዋ ላይ ትቶት ብቻውን ወደ ኮረብታው ወጣ። ከብርሃን ገብርኤል ደሴት ላይ ሲወጣ እንጦንስን አሻግሮ የሚያይበት ያሼ ዛፍ እስከ ግርማ ሞገሱ ተገትሯል። ይቀድስበት የነበረው ቤተ መቅደስ መጋረጃዎቹ እንኳን ያው ናቸው። የዕጣኑና የማዕጠንቱ መዓዛም አልተለወጠም። የሚያስጎበኙት መነኩሴ የተናገሩትን ታሪክ አንዱንም አልሰማቸውም። ያሳደገው ታሪክ ነው። አይምሮው እየተራወጠ ሁሉን ነገር ሲደቅንበት አይኖቹ በእንባ ተሞሉ። ድምፅ አውጥቶ ማልቀስ ነበር የቀረው። ለምን እንደሆነ ግን ሊገባው አልቻለም። ዘመናዊው ዓለም ውስጡ እየሟሟ ሲያልቅ እየተሰማው ነው። ሐኪምነቱም ሲተን ራሱን ማዳን፣ ራሱን ከትዝታው መፈወስ ተሳነው። ቀልቡን ወደ መጣበት ጉዳይ ለመሰብሰብ ተሳነው። የሚያስጎበኙት መነኩሴ ይህች ወንጌላዊት ቅዱስ ሉቃስ ይሳላት የእመቤታችን የቅድስት ድንግል ማርያም ስዕል ናት ሲሉት ብቻ ነቃ። ይቅርታ አባቴ፣ ስዕሏን ለመሳል እፈልጋለሁ ብሎ ወደ ስዕሏ ሲቀርብ ፈገግ አሉ መነኩሴው። ስዕለት አለብኝ፣ እመቤቴ በሰላም ወደ አገሬ ከመለሰችኝ ወንጌላዊው ሉቃስ በሳላት ስዕሏ ስር ጸሎተ ማርያም ለማድረስ ስዕለት አለብኝ። ፈቃድ ወልብ ይሁን አባቴ። መነኩሴው ጢማቸውን በግራ እጃቸው ጎተት ጎተት እያደረጉ ለጥቂት ጊዜ ካዩት በኋላ በቀኝ እጃቸው በያዙት የእጅ መስቀላቸው ወደ ስዕሏ እንዲጠጋ ጋበዙት። ተንበርክኮ ጸሎተ ማርያም እያደረሰ በቀኝ እጁ ከስዕሏ ጀርባ ይዳብስ ጀመር። ጸሎቱን ሲያደርስ ከልቡ አልነበረም። ሕሊናው ከስዕሏ ጀርባ ስለተቀመጠለት መልእክት መገኘት አለመገኘትና ምንነት እያወጣ እያወረደ ነው። መነኩሴው የማያዩ መስለው እየተከታተሉት ነው። ከስዕሏም ጀርባ ሲዳብስ ቢቆይም ሊያገኝ የቻለው አንዳች ነገር አልነበረም። ሐሞቱ ፈሰሰ። ያስቀመጡለት መልእክት የለም። ካጣው ደግሞ ሁሉንም ነገር ትቶ ሕይወቱን ወደ ሰጠለት ተልእኮ የመድረሻው መንገድ ጨለማ ዋጠው ማለት ነው። አንዱን መልእክት ሳይዝ ወደሚቀጥለው መጓዝ አይችልም። የሚቀጥለውን መንገድ ለመርገጥ ይሄኛውን መመሪያ መጨበጥ አለበት። ግን አጣው። ጸሎቱን አቋርጦ ተነሳ። ወደ ኋላ ሊመለስ ባቅማማ ቁጥር መንገድህን ትስታለህ ሲል ኢንጂነር ሻጊዝ የነገረው ታወሰው። ለይስሙላ ብቻ መለኩሴው እንዳይታዘቡት ስዕሏን ስሙ ደንዝዞ ቆመ፣ እየተርበተበተ። ምንድነው እያረክ ያለኸው አሉት መለኩሴው። ወጣ ጊዜውን የዕቃ ቤቱን በር ይዘው ወደ ውጭ እንዲወጣ ባይናቸው ገፉት። ድንጋጤ ወረረው። አባ ማለት እዚህ እኮ ልዘርፍ ውጣልኝ፣ አለበለዚያ ባደጋ ጊዜ በሚስጥር ተነፍቶ መነኮሳቱን የሚጣራውን ቱልቱል አንስተው ወደ አፋቸው አስጠጉት። የለም አባ እንደዛ አይደለም፣ አንዴ ቆዩ አባ ባይኑ ተማጸናቸው። ቱልቱላውን ካፋቸው መለሱት። በላ ተናገር አሉ አስፈሪ ግርማ ሞገስ ያላቸው መለኩሴ። ተናዘዝ፣ የመጣህበትን ምን ልሰርቅ እንደመጣህ ነገር ተናገር። መልሰው ቱልቱላውን ወደ አፋቸው አስጠጉት።
ይኸውልህ አባኔ የመጣሁት ለስርቆት አይደለም። ውጣልኝ አልኩህ። እሱን እዚህ አይደለም የምትነግረኝ፣ ውጣ እንነጋገራለን ውጭ። እርሶ ዘንድ ደሞ እኔ ዘንድ ምን አለህ? እኮ አብረን እንስረቅ ልትለኝ? እጁን ላይ ወፋፍራም መቁጠሪያዎች ያሉበት መቁጠሪያቸውን ካንገታቸው አወለቁ። ባለቁልፍ ሰንሰለት አምጥተው እጁን የኋሊት አስረውት የዕቃ ቤቱን በር ከውጭ ዘግተውት ሄዱ። ከ20 ደቂቃዎች በኋላ ተመልሰው ዕቃ ቤቱን ከፈቱት። ዶክተር ሚራዥ አሉት መለኩሴው ወከክ ካለ በድንጋጤ። ያውቁታል። አቤት። ይህን መልእክት ለአንተ እንድሰጥህ የተቀመጠልህ ነው። ምን እንደምትፈልግ ገብቶኛል። ከአባ ሲርጋጋ መቃብር ውስጥ ያወጣኸውን አምጣው። ተቀበለውት አንድ በግምጃ የተጠቀለለ ነገር ሰጡት። ሊፈታው ሲል አዲስ ጎብኚዎች እየገቡ ነው ዶክተር ሚራዥ፣ ይዘኸው መሄድ ትችላለህ አሉት ወደ በሩ እየተራመዱ። ጥቅሉን ኪሱ ውስጥ ጨምሮ ተከትሏቸው ወጣ። አባቴ አንድ ጥያቄ አቋረጡት። እኔ የምመልስልህ የለም፣ መልእክቱን ሰጠሁህ። በቃ የኔ ድርሻ እሱ ነበር። ባይሆንም መስቀሉን ተሳለም። መስቀላቸውን ካሳለሙት በኋላ አዲስ ወደ መጡት ጎብኚዎች ሄዱ። ኮረብታውን ወርዶ ከደሴቱ ወደብ ሲደርስ አንድ ትልቅ ዛፍ ስር ቆሞ በግምጃ የተጠቀለለውን ጥቅል ፈታው። ከዛ ጥቅል ውስጥ ከወጣው ብጣሽ ብራና ወረቀት ላይ ማዕበል እያላጋቸው ፈረሰኛ እየናጣቸው ሳያፈገፍጉ አቅማምተው ሳይበተኑ ተላቀው ጥቋቁር ጉንዳኖች እንኳን ወንዙን ሲሻገሩ ያቸው የሚል መልእክት ሰፍሮበታል። የብራናውን ጀርባ ገልብጦ ሲያየው የቀጣይ ጉዞ ትዕዛዝን አነበበ። በኦሪት መሠዊያው ስር ቀጣዩ መልእክት ተቀምጦልሃል ይላል። ብጣቂውን የብራናው ወረቀት በግምጃው ጠቅልሎ ኪሱ ውስጥ ከሸጎጠው በኋላ በፍጥነት ወደ ወደቡ ወረደ። ወደ ጀልባዋ ሲገባ የሐይቁ ነፋስ ጸጥ ብሎ ነበር። ፀሐይዋ ከረር ብላለች። ጀልባዋ ላይ ተኝቶ የነበረው ካፒቴን ዶክተር ሚራዥ ወደ ጀልባዋ ሲገባ ባኖ ተነስቶ የጀልባዋን ሞተር ከሐይቁ ላይ በሚያንጸባርቀው ብርሃን የጠበበ ዓይኑን እያጨናበሰ አስነሳው። ዶክተር ሚራዥ ወደ ኋላ መመለስ አልፈለገም። እረፍት የነሳውን ህቡዕ ነገር እስኪያገኘው እየተጣደፈ ነው። ለባለ ጀልባው ጠቀም ያለ ገንዘብ ከጨመረለት በኋላ ወደ ጣና ቂርቆስ ሊወስደው ተስማማ። ወጣቱ ካፒቴን የጀልባዋን አፍንጫ ወደ ጣና ቂርቆስ አዙሮ አከነፋት። የኦሪቱ መሠዊያው እዛ እንዳለ ያውቃል። ጣና ቂርቆስ ውስጥ ብዙ ነገር እያውጠነጠነ ሳያስበው ጣና ቂርቆስ ደሴት ደረሰ። ጀልባዋን ወደ ወደቡ ላይ ባለች ችካል ካሰራት በኋላ ካፒቴኑን እዛው ጀልባዋን እንዲጠብቅ ነግሮት ሚራዥ ወደ ጣና ቂርቆስ ገዳም ገሰገሰ። በሚስጥራዊው የጣና ሐይቅ ላይ ከሚገኙ ሚስጥራዊ ደሴቶች አንዱ የጣና ቂርቆስ ደሴት ነው። በምስራቃዊው የጣና ሐይቅ ጫፍ ላይ የሚገኘው ይህ ህቡዕ ደሴት የብዙ ተመራማሪዎችን ቀልብ ስቦ የኖረ ነው። የኢትዮጵያ የትውፊትና የቅርስ ቅርጫት የሆነው ይህ ደሴት ለገዳምነት የታጨው ክርስቶስ ከመወለዱ በፊት በ982 ዓመተ ዓለም ቀደም ብሎ ነው። በዚህ ደሴት ውስጥ የሚገኙት የኦሪት ዘመን መሠዊያውና ኦሪታዊ ቁሳቁሶች ለአረጋዊነቱ ምስክር ናቸው። የገዳሙ አንደኛው ጫፍ ከጣና ሐይቅ ጋር የተገናኘ ሲሆን ሌላው ጎኑ ሐይቁ ሲጎድል ከፎገራ ምድር ጋር በየብስ ይገናኛል። ከገዳሙ በስተምስራቅ በኩል የቅድስት ክርስቶስ ሰምራ ገዳም ሲያዋስነው፣ በምዕራብ በኩል ደግሞ በርቀት በጣና ሐይቅ ላይ የሚንሳፈፍ መሰብ ወርቅ የሚመስለው ታላቁ የዳጋ እስጢፋኖስ ደሴት ያዋስኑታል። ጣና ቂርቆስ ደሴት በተለይም ምስራቃዊው ጎኑ በአስደናቂ የተፈጥሮ ምህንድስና የታነጸ ነው። ከውሃው ውስጥ በምርጥ መሐንዲስ ተገንብቶ የወጣ እጹብ ድንቅ ኪነ ሕንፃ የሚመስለው የድንጋዮችና የዓለቶች ደርብ ዓይንን ያፈዛል። ዶክተር ሚራዥ በገዳሙ ምዕራባዊ ጽንፍ ከዓለቱ ጋር የሚጋጨውንና የሚፈናጠረውን የማዕበል ረቂቅ ሙዚቃና በገዳሙ ደን ውስጥ ሆነው የሚዘምሩትን አዕዋፍ ጡዑመ ዜማ እያዳመጠ ቀጭኗን የእግር መንገድ ተከትሎ ወደ ኮረብታው ጫፍ ገሰገሰ። ኮረብታው ላይ ከሚገኘው ቤተ ክርስቲያን እንደደረሰ አንድ ኮሰስ ያሉ ሽማግሌ መለኩሴ
የቤተ ክርስቲያኑን ቁልፍ በእጃቸው ያቅጨለጨሉ ከደኑ ውስጥ ብቅ አሉ። በአክብሮት ሰገድ ብለው እጅ ከነሱት በኋላ ለጉብኝት ነው አሉት። አሁን አባቴ አለ ሚራዥ። የሚተነፍሰው ቀዝቃዛ አየር የጋለ ሰውነቱን ሰከን አድርጎለታል። ከረጃጅም ብሉይ ዛፎች ላይ የተነሱ ወደ ጣና ሐይቅ እየተጫጫሁ ከሚምዘገዘጉ ባለረጃጅም ክንፍ አሞራዎች ድምፅና ከማዕበሉ ሞገድ በስተቀር የሚሰማ አንዳች ነገር የለም። ዕድሜ የጠገቡትንና ረጃጅሞቹን የቤተ ክርስቲያኑን የእንጨት ሳንቃዎች እየከፈቱ በቤተ መቅደሱ ግድግዳ ላይ የተሳሉትን ጥንታዊ ስዕሎች ካስጎበኙት በኋላ 4 ማዕዘን ቅርጽ ካለው ቤተ ክርስቲያን ተመልሰው በገቡበት በሮች እየዘጉ ወጡ። መነኩሴው እንደተቀደደ ከበሮ በሚነፋነፍ ዝቅተኛ ድምፃቸው ስለ ገዳሙ እየተረኩለት ወደ ዕቃ ቤቱ ይዘውት ሄዱ። ይህንን ቅዱስ ቦታ በመርገጥህ እግዚአብሔርን ልታመሰግነው ይገባል። የእግዚአብሔር ክብሩ ዙፋን የሆነችው ታቦተ ጽዮን ያረፈችበት ቅዱስ ቦታ ነው። መድኃኒታችን ኢየሱስ ክርስቶስ ሲወለድ ሕፃኑን ለመግደል ሄሮድስ ሲፈልገው እናቱ ቅድስት ድንግል ማርያም ወደ ግብጽ ይዛው ከተሰደደች በኋላ ከግብጽም ወደ ኢትዮጵያ ጉዞዋን ቀጥላ እዚህ ቅዱስ ቦታ በታ ስለመቆየቷ ድርሳነ ዑራኤል የተባለው ጥንታዊው መጽሐፍ ላይ በሰፊው ተጽፎ ይገኛል። በዚህ ገዳም ውስጥ ብቻ በሚገኘው ድርሳነ ማርያም በተባለ መጽሐፍ ውስጥ የጌታ ስደትና የእመቤታችን ቆይታ ሙሉ ታሪክ ተጽፎ ይገኛል። ቅድስት ድንግል ማርያም የጌታችን እናት በዚህ ቦታ 3 ወር ከ10 ቀን ቆይታለች። መነኩሴው ዕቃ ቤቱን እየከፈቱም ትረካቸውን አላቋረጡም። እመቤታችን በዚህ ገዳም ሳለች በራት የነበረው መልአክ ለዮሴፍ በሕልም ሕፃኑንና እናቱን ይዘው ሂድ ሲለው ዮሴፍ ወደ ሕፃኑ ቀርቦ ጻና በደመና ጫናት ብሎ ተማጽኖ በማቅረቡ ከዛ ወዲህ የገዳሙ ስም ጣና ቂርቆስ፣ የሐይቅ ስሙ ደግሞ ጣና ተብሎ ቀረ። ስለዚህ የጽሑፉም የቁሱም ማስረጃዎችን ማየት ትችላለህ። ይህን ብለው ጥንታዊውን ዕቃ ቤት ከፍተው ወደ ውስጥ ጋበዙት። መነኩሴው በጥንቃቄ እየተመለከቱት ነው፣ ከግር እስከ ራሱ እየመረመሩት። በዕቃ ቤቱ ውስጥ የመጀመሪያው ትርጉም መጽሐፍ ቅዱስ፣ መጽሐፈ ሄኖክ፣ መጽሐፈ ሐዊ፣ የቅዱስ ያሬድ የእጅ መስቀል፣ ካባው፣ በራሱ እጅ የጻፈው ምልክት አልባው የድጓ መጽሐፍ፣ የወርቅና የብር ዕቃዎች፣ 1000 ዓመት የሞላቸው ጥንታዊ ስዕሎች እና ሌሎችን ላይን የሚታክቱ ቅርሶችን አስጎበኙት። በዚህ ዕቃ ቤት ውስጥ ያሉት ቅርሶች ከመጨናነቃቸው የተነሳ ከአይጥ ለመከላከል ሲሉ ከጣሪያው ማገር ላይ መጽሐፍቶቹን በገመድ በአየር ላይ አንጠልጥለው ያሰሩትን ሲያይ ተገረመ። አይጦቹ በማገሩ ላይ በመሄድ ገመዱን እየበጠሱ ቅርሶቹን እንደሚያወድሟቸው ሲነግሩት እያዘነ ወጣ። መነኩሴው ግራ ቀኙ በሾሃማ ቁጥቋጦዎች በተሞላ ቀጭን የእግር መንገድ እየመሩ ወሰዱት። በጠባቡ መወጣጫ ደረጃ ወጥተው በደሴቱ ላይ የሚገኝ ሜዳማ ቦታ አደረሱት። በዚህም ታቦተ ጽዮንን ወደ ደሴቲቱ ይዘዋት የመጡት ካህናት የደም መስዋዕት ይዘውበት የነበረውን መሠዊያ አሳዩት። በኦሪት ዘሌዋውያን ውስጥ ካነበበው ጋር የሚገጥም ነገር በማየቱ ከ300 ዓመታት በላይ ታቦተ ጽዮን በዚህ እንደነበረች የሚያውቀውን ለማመን ተገደደ። ቢሆንም የመጣበት ዓላማ ታቦተ ጽዮንን ፍለጋ ሳይሆን የቀጣይ ጉዞውን ጠቋሚ መልእክት ለማግኘት መሆኑን አልረሳም። የተቀመጠለትን መልእክት በመሠዊያው ስር እየተዟዟረ ሲፈልግ መነኩሴው ትተውት ወደ ጫካው ገቡ። ለብዙ ጎብኚዎች ግልጽ ሆነው የማይነግሩትን ድብቅ የሆኑ ነገሮች እንዳሉ በልጅነቱ የሰማው ትዝ ብሎታል። ለእርሱ ብቻ ይህ ነገር መደረጉ አንድ ነገር ከጀርባው እንዳለውም ገብቶታል። በመሠዊያው ስር ያገኘውን 4 ማዕዘን ድንጋይ አንስቶ እያገላበጠ ካየው በኋላ እፍፍ ብሎ አፈሩን ሲያስለቅቀው በላዩ ላይ የተቀረጹ ጽሑፎች ብቅ ብቅ አሉ። ድንጋዩ ከመሠዊያው ድንጋይ ለየት ያለና ቀይ ሲሆን ለእርሱ የተቀመጠለት መልእክትም ይህ ለመሆኑ አልተጠራጠረም። በድንጋዩ ላይ ከተቀረጹት ጽሑፎች ጋር ስሙን ስላገኘው ለእርሱ የተቀመጠ ድንጋይ ለመሆኑ እርግጠኛ ሆነ።
በድንጋዩ ላይ ከተቀረጹት ጽሑፎች አንደኛው ማሄር ሻላል ሃሽባዝ ይላል። ጊታሩንና የጉዞ ዕቃዎችን የያዘበትን ረጅም ሻንጣ ከጀርባው አውርዶ መጽሐፍ ቅዱስ ካወጣ በኋላ የኢሳይያስን የትንቢት መጽሐፍ አውጥቶ ምዕራፍ 8 ቁጥር 1 ላይ ያለውን አነበበው። እግዚአብሔርም ታላቅ ሰሌዳ ወስደህ ምርኮ ፈጠነ፣ ብዝበዛ ቸኮለ ብለህ በሰው ፊደል ጻፍበት። የታመኑትን ሰዎች ካህኑን ኦሪዮንንና የበራኪዩን ልጅ ዘካርያስን ምስክሮች አድርግልኝ አለኝ ይላል የኢሳይያስ መጽሐፍ። ኢንጂነር ሻጊዝ የነገረው ትርጉምም ትክክል እንደነበር አረጋገጠ። እንደ ኢሳይያስ ማሄር ሻላል ሃሽባዝ የሚለው ቃል ትርጉም ምርኮ ፈጠነ፣ ብዝበዛ ቸኮለ ማለት መሆኑን ቢያገናዝብም ይህ ቃል ለምን ለእርሱ በመልእክትነት እንደተቀመጠለት ስላልገባው በተለያየ አቅጣጫ መተርጎም ጀመረ። የተጠራበት ጉዳይ ሀገራዊ በመሆኑም ቃሉን ከሀገሪቱ ወቅታዊ ሁኔታ ጋር አገናዘበው። አዎ አለ ሚራዥ ቀዩን ድንጋይ እንደያዘ። ምርኮ ፈጥኗል፣ ብዝበዛም ቸኩሏል። ሀገሪቱ በቅጥረኞችና ባድርባዮች እየተበዘበዘች ነው። ሕዝቦቿ የበይ ተመልካች ሆነዋል። ተስፋ በቆረጠ ትውልድ ተሞልታለች። ወጣቶቿ እንጀራ ፍለጋ በባዕዳን ሀገር ሲሰደዱ በጋንጃዎች እየታረዱ ነው። ሴት ልጆቿ የአረብ ገረዶች እየሆኑ ነው። ማምለጫ ያጡትም በጥቁር አልማዛቸው ላይ ተኝተው እየለመኑ ነው። አዎ ጥቂቶች እየበዘበዙ ነው፣ ብዙዎች እየተበዘበዙ። ኢትዮጵያን የተሰበረ መንፈስ ወሯታል። ምርኮ ፈጥኗል፣ ብዝበዛም ቸኩሏል። ቆሞ ለጥ ያለውን የጣናን ሐይቅና አረንጓዴውን የፎገራን ምድር ሲያይ ከቆየ በኋላ ማሄር ሻላል ሃሽባዝ ብሎ ሳይታወቀው ሲጮህ ወደ ጫካው የገቡት መነኩሴ ቢጫ የመንኩስና ልብስ ይዘውለት ተመለሱና ሰጡት። ምን ላርገው አላቸው ደንገጥ ብሎ። ለአንተ የተቀመጠው ሁለተኛ መልእክት ነው፣ ለብሰው ና ተብለሃል። መነኩሴው በሚንቀጠቀጠው ድምፃቸው ነገሩት። በታፈነው ወዴት ነው የሚሄደው? እሱን እኔ አላውቅም። ስጥ የተባልኩትን ልብሱን ብቻ ነው እኔ። ጥለውት ወደ መጡበት ተመለሱ። ወደ ጫካው ሊገቡ ሲሉም ጫማህን በወርወርህን እንዳትረሳ አሉት። ደንዝዞ ቢጫውን የምንኩስና ልብስ እንደያዘ ቆመ። ጫማውን አውልቆ ሻንጣው ውስጥ ከተተው። በኋላ በባዶ እግሩ መሬቱን ሊረግጥ ሲሞክር እግሩ ተንቀጠቀጠች። ሳሩ ሳይቀር የሚበጣውን የለሰለሰ እግሩን ከሻካራው መሬት ጋር ለማለማመድ እንዴት እንደሚችል ግራ ገባው። ቢጫውን የምንኩስና ልብስ ለብሶ ቀዩን ያመክሮ ቆብ ከደፋ በኋላ ቀጣይ ጉዞ ወዴት እንደሆነ ያብሰለስል ጀመር። በመሰዊያው ስር ያገኘውን ቀዩን ድንጋይ ባጽኖት ሲመረምረው ከቆየ በኋላ በጥቃቅን ጫር ጫር ተደርጎ የተቀረጸ ሌላ ጽሑፍ አገኘ። ወነቦ ከመያንዘር ይላል። እነዚህ ሦስት የግዕዝ ቃላት አዲስ አልሆኑበትም። የሚሰጡት የተሳካ ትርጉም ግን ፍንትው ያለና ግልጽ አልሆነለትም። ቀዩን ድንጋይ እንደያዘ ሻንጣውን ከጀርባው ካዘለ በኋላ ኮረብታውን በቀጭኗ መንገድ ወርዶ ወደቡ ላይ ወደ ታሰረችው ጀልባ ተመለሰ። ካፒቴኑ ጀልባዋ ውስጥ ወፍራም ጃኬቱን ፊቱ ላይ አድርጎ ተኝቶ ነበር። ሚራዥ ሲገባ ጀልባዋ በፈጠረችው ውዝዋዜ ባኖ ተነሳ። ሲሄድ ዘመናዊ የነበረው ሚራዥ ሲመለስ ለብሶት የመጣው የምንኩስና ልብስ ካጎፈረው ሪዙ ጋር ለዘመናት ጫካ ውስጥ የኖረ መናኝ አስመስሎታል። በእጁም ቀይ ድንጋይ ይዞ ያገላብጣል። ካፒቴኑ ፈገግ አለ። ከመቼው መነኮስኩ? አልመለሰለትም። ወነቦ ከመያንዝር የሚለውን ጽሑፍ የሰማበትን ሁናቴ እያሰላሰለ በዝምታ ተዋጠ። በኋላ ጊታሩን አውጥቶ አውታሮቹን በጣቶቹ እየነካካ ማሰላሰሉን ቀጠለ። ካፒቴኑ በዝምታ ሚራዥን ይመለከታል። አንዳች ትዝታ በጊታሩ ቃና ውስጥ ብልጭ ብሎ ተመልሶ ጠፋበት። ወነቦ ከመያንዝር የሚለው ቃል የተጻፈበት ጎራዴ ባይምሮ ውስጥ ተገለባብጦ ተመልሶ ጠፋ። መልሶ ደግሞ በልጅነቱ ክብራ ገብርኤል የወንዶች ገዳም ውስጥ እያለ አባ ጀንበሩ የሚባሉት መለኩሴ ወስደው ያስጎበኙት ገዳም ትዝ አለው። በብዙ የነገስታት ቅርሶች በተሞላው በዚያ ገዳም ውስጥ ካሉት ውድ ቅርሶች ውስጥ ኢትዮጵያን
ለብዙ ዓመታት በንግስና የመሯት ንጉሥ አጼ ዘርዓ ያዕቆብ በሕይወት ዘመናቸው ከእጃቸው ለይተውት የማያውቁት ጎራዴያቸው አንዱ ነው። ከዚህ በአጼ ዘርዓ ያዕቆብ ሰይፍ ላይም ወነቦ ከመያንዝር የሚል ጽሑፍ ተቀርጾበት እንዳየ ያስታውሳል። አገኘሁት ብሎ በደስታ ተፈናጥሮ ጀልባው ውስጥ ሲዘል ጀልባዋ ተንገዳገደች። ቀጥታ ወደ ደጋ እስጢፋኖስ ገዳም ንዳት አለው ካፒቴኑን። ወነቦ ከመያንዝር የሚለው ጽሑፍ የተቀረጸበትን የአጼ ዘርዓ ያዕቆብን ጎራዴ ያየው ከብዙ ዓመታት በፊት አባ ጀንበሩ ከክብራን የወንዶች ገዳም ወስደውት የዳጋ እስጢፋኖስን ገዳም በጎበኘው ወቅት መሆኑን በትክክል እንዳስታወሰው እርግጠኛ ነው። ከጎርጎራ ወደ ባህር ዳር የሚነፍሰው ከባድ ነፋስ የጣናን ማዕበል አስነስቶ እንደ ፈረስ ያሰግረዋል። ጀልባዋ ለደሴቶች ትሰግድ ይመስል በማዕበሉ እየተዳፋችና እየተቃናች እየተናጠች ወደ ዳጋ እስጢፋኖስ ገዳም እየገሰገሰች ሳለ ጀንበር በጣና ሐይቅ ምዕራባዊ ጽንፍ እያቀላላች ነበር። ባለእጅ ያጋለው ብረት የመሰለውን የማታ ጀንበር ድርብርብ ጥቁር ደመና ከቧታል። በደመናው መሃል የምትታየው ፀሐይ የሰማይን መጋረጃ ገልጣ ጣናን አጮልቃ የምታይ መስላለች። ጨሮሮቿን ሰዳ ታማስለው ይመስል ጣና ይገለባበጣል። ባለረጃጅም ክንፍ ጥቋቁር አሞራዎች በጠቆረው የጣና ሰማይ ላይ የተሰለፉ የጦር አውሮፕላኖች መስለው ወደ ጎርጎራ ይምዘገዘጋሉ። በሰልፍ በሕግ አሞራ መሪውን አሞራ ይከተሉታል። አያቸው አለ ሚራዥ በጣና ሰማይ ላይ የሚምዘገዘጉትን ክንፋማ አሞራዎች አንጋጦ እየተመለከተ። አሞራዎች መሪያቸውን ያምኑታል። እየመራቸው አይደለም እኮ እንደኛ መሪ የራሱን ጉዞ እየተጓዘ ነው፣ ቀድሞ ለመብላት እየገሰገሰ አለ ካፒቴኑ። ለመሆኑ ወዴት እየሄዱ ነው? ወደ ኤርትራ። ኢትዮጵያና ኤርትራ ያልከፋፈሏቸው አሞራዎችና ወፎችን ነው። ኤርትራ ውስጥ የወደቀ ጥንብ ካለ የኢትዮጵያ ጥንብ አንሳ አሞራ እንደ ሚግ ተወንጭፎ ላጥ የማድረግ አሞራዊ መብት አለው። ኢትዮጵያ ውስጥ ድርቅ ሲኖርም ከኤርትራ የተነሱ አሞራዎች መጥተው ከኢትዮጵያ አሞራዎች ጋር በፍቅር ይቃመሳሉ። ይህን ስታይ እነሱን ባረገ ይትላል። በሁለቱ ሀገሮች ያሉ ህዝቦች እንዳይገናኙ ቦምብ ሲጣጣርባቸው ወፎችና አሞሮች ብቻ እስካሁን አልተለያዩም። በርግጥ ኤርትራ ለምትባል ሀገር ከዛም ከዚህም ያሉት ህዝቦች ዕውቅና የሰጡ አይመስለኝም። በርግጥስ ድንበር የሌለው ምድር እንዴት ሀገር ሊባል ይችላል? እንዲያውም ኤርትራ ውስጥ ያሉ ወገኖቻችን እንኳንስ እኛ ገመላችን እንኳን ባንዲራችንን ያውቃል ይላሉ። አረንጓዴ ቢጫ ቀዩን ነው የሚሉት አሉ። አንድ ቀን መልሰን እንደምንገናኝ ተስፋ አልቆርጥም። አውሮፓ አንድ ሊሆን በአንድ ገንዘብ መገበያየት በአንድ ቪዛ አገር ማቋረጥ ጀምሮ አንድ ሰንደቅ ዓላማ ሲያውለበልብ በሚጣጣርበት ወቅት እዚህ የኛ መሰነጣጠቅ አሳዛኝ ነው። ሆኖም እነዚህ አሞራዎች በሁለቱ ሀገራት የድንበር ግጭት የወደቁ ወንድማማች ወታደሮችን ከአንድ ማዕፀን እንደወጡ ሁሉ በአንድ ሆድ ውስጥ መልሰው አገናኝተዋቸዋል። አሞሮቻችን የሁለት ሀገራት ጊዜያዊ አምባሳደሮች ናቸው። ወደፊት ሁለቱ መንግስታት አሞራዎቻችንንም ለመከፋፈል ከምድር እስከ ሰማይ መረብ ካልዘረጉ በቀር በረራቸውን አይተው። አይ አንተ አሞራዎችን ቢያስቀሯቸውም ወንዞች መፍሰሳቸውን አያቆሙም። ከዚህ ወደዚያ ከዛም ወደዚህ አለ ሚራዥ። ተጉዘው የማያልቁትን ጥቋቁር አሞራዎች ጎን ለጎን ደግሞ ነጫጮቹ ላሊበላዎች ይበራሉ። እነዚህ ደግሞ አለ ካፒቴኑ፣ እነዚህ ደግሞ የኢትዮጵያ መንኮራኩሮች ናቸው። ኢትዮጵያ ወደ ህዋ የምታመጥቃቸው ሮኬቶች ይሄው እስከዛሬ ታመጥቃለች። የኢትዮጵያ መንኮራኩሮች በየቀኑ ይወነጨፋሉ፣ በየቀኑ ይመለሳሉ። ማርስ ደርሶ መልስ። አየህ ህዋውን እንዲቀድመን ተቆጣጥረነው ነበር። የአሜሪካውን የህዋ ምርምር ተቋም ታውቀዋለህ? አለ ካፒቴኑ። አዎ ናሳ ውስጥ የሚሰራውን ኢትዮጵያዊ ሳይንቲስትስ ማን ነው እሱ? ኢንጂነር ሻጊዝ ይባላል። ስማ አንተም ታውቀዋለህ? እንዴታ ከቅርብ ጊዜ ጀምሮ የብዙ ኢትዮጵያውያን መነጋገሪያ ሆኗል እኮ። መሆንም ደግሞ የሚገባው ሰው ነው። ኢትዮጵያ አህያ ጠምዳ በምታርስበት ወቅት ወደ ህዋ የሚመነጠቁ መንኮራኩሮች ዲዛይነርና የሳይንቲስቶች መሪ የሆነ ኢትዮጵያዊ መገኘት የሚገርም ነገር ነው። አቦ እንዴት ያለ ጀግና ሰው ነው! ባክ ጭንቅላት ያለው ኢትዮጵያዊ ነው። አቦ ኮርቶ አኮራን። ምን ዋጋ አለው ታዲያ? እኛ ያሉን መንኮራኩሮች እነዚህ ላሊበላ አሞራዎች ናቸው።
የኢትዮጵያ ነገር አንዱ ጥሬ አንዱ ብስል ነው። ኢትዮጵያን ጥሏት ሄደ። ኢትዮጵያ ሳይንቲስት ሻጊዝን እንዴት ልትጠቀምበት ትችላለች? ኢትዮጵያና ሳይንቲስት ተላለፏ። አንዳንድ ጊዜ ካስተማሪው ተማሪው በልጦ ይገኛል። አየህ ድሆ ያደገባት አፈር የፈጨባት ምድር እስካሁን ስትድህ እሱ ቆሞ ሄደ። ከመሬትም አልፎ የማርስንና የጨረቃን ሸለቆዎች ማሰስ ጀመረ። እኛ ደግሞ እንደምታየናለን። የዛሬ 100 ዓመት ተመልሰ ብትመጣም ያውነን እንደዚሁ ታገኘናለን። ጣናም እነዚህ የምታያቸው በጸደዩ አበባ የተንቆጠቆጡት የኢትዮጵያ ተራሮችም ያው ናቸው። ያብባሉ፣ ይረግፋሉ። አየህ ሕይወት ኢትዮጵያ ውስጥ ፈረቃ ነው። ሲዘንብ ታቆጠቁጣለህ፣ ሲደርቅ ደግሞ ትደርቃለህ። ይሄው ነው። ዶክተር ሚራዥ ፍዝዝ ብሎ የካፒቴኑን ንግግር ሲያዳምጥ ቆይቶ ወሬውን ሲያቆም የራቀውን አቅርቦ የሚያሳየውን መነጽር አነሳና የዳጋ እስጢፋኖስን ደሴት በመነጽሩ ውስጥ ፈለገው። ጀልባዋ የኋሊት እንጂ ወደፊት የምትሄድ አልመስልሃለው። ለመድረስ ቸኩሏል። የማቅረቢያ መነጽሩን ማንገቻ ባንገቷ አጥልቆ ማዕበሉ ከሚያንገላታት ጀልባ ላይ የተንገዳገደ ቆሞ ሲያስስ ከደቅ ደሴቶች አንዱና ዋነኛ የሆነው ደጋ እስጢፋኖስ ደሴት ፊት ለፊት ገጭ አለ። አረንጓዴ ልቃቂት ይመስላል። ያለ መነጽር ለማየት ከርቀት ሲያማትር ጣና ሐይቅ ላይ የሚንሳፈፍ አረንጓዴ መሰበ ወርቅ የሚመስል ደሴት ታየው። ዳጋ ቅዱሱ ደሴት። እየቆየ ደግሞ ጉድሮ የተከረከመ የእረኛ ራስ መሰለው። ዳጋ ጀልባዋ በፈጠነች ቁጥር ደሴቱም እየፈጠነ ቀረበው። ጀልባዋን ማዕበሉ ሲያወዛውዛት ደሴቱም የሚወዛወዝ አረንጓዴ መሰበ ወርቅ መሰለው። ልጠልቅ የተቃረበችው ጀንበር በደሴቲቱ አናት ላይ ከጥቋቁር ዳመናዎች ተፈልቅቀው ያመለጡ ቀያይ ወርቃማ ጨረሮቿን በትናበታለች። ተፈጥሮ በውበት ሸማዋ ተጠቅልላ ደሴቱ ላይ ወድቃለች። ዳጋ ደሴት እየቀረበ መጣ። በስተምዕራብ የደሴቱ አናት ቁልል ያለ አረንጓዴ ኮረብታ ሲሆን በስተምዕራብ ደግሞ በእጽዋት የተሸፈነ ሜዳ ነው። ከደቡብ እስከ ሰሜን 5 ኪሎ ሜትር የተሸፈነ ሜዳ ነው። ከደቡብ እስከ ሰሜን 5 ኪሎ ሜትር ያህል የሚረዝመው ዳጋ ደሴት ከላይ ሆነው ሲያዩት ክንፉን ዘርግቶ ሐይቁ ላይ የወደቀ አረንጓዴ አሞራ ይመስላል። በወንጌል ዓይን ሲታይ ትምህርተ መስቀል፣ በኦሪታዊ ዓይን ሲቃኝ የኖህን መርከብ የመሰለ ቅርጽ ያለው ደሴት ነው። ዳጋ በአረንጓዴ እጽዋት ባይጀቦን ኖሮ የጥፋት ውሃ እስከ ግማሹ ያጠለቀው የኖህን መርከብ ሊመስል የሚቀረው ኖህና ቤተሰቦቹ በውስጡ አለመኖራቸው ብቻ ነው። ከ2 ሰዓታት ጉዞ በኋላ በዳጋ ምዕራባዊ ጫፍ ባለው ጥንታዊ ወደብ የጀልባዋ ገመድ ከወደቡ ችካል ጋር ታሰረ። በደሴቱ ዳርቻ ከተረበረቡት ጥቋቁር አይናማ ዓለቶችና ድንጋዮች ጋር የሚጋጨው የጣና ማዕበል የታሰረችውን ጀልባ ከወደቡ ጋር ያጋጫታል። አረንጓዴ ጋቢ የተከናነበ ከሚመስለው ደሴት ውስጥ ቢጫ የምንኩስና ልብስ የለበሱ 3 መነኮሳት ወደ ወደቡ መጡ። የለበሱት ቢጫ የምንኩስና ልብስ ሚራዥ በጣና ቂርቆስ ገዳም ከተሰጠውና ከለበሰው ጋር ተመሳሳይ ነው። አንደኛው እጅግ አዛውንት ናቸው። እንደ በረዶ የነጣው ጢማቸው ከቢጫው መጎናጸፊያቸው በላይ እስከ ደረታቸው ተንዠርግጓል። ጎበጥ ያሉ ጠይም መልክ ያላቸው ናቸው። ከሁለቱ መነኮሳት መሃል ቆመው ሚራዥን ላፍታ ከተመለከቱት በኋላ ምንም ቃል ሳይተነፍሱ ወደ መጡበት ተመለሱ። በጻድቁ ተራዳይነት እንኳን ደህና መጣችሁ አሉ አንደኛው መነኩሴ። ሽማግሌው መነኩሴ ወደ ጫካው ከገቡ በኋላ ምነዋ ከመሼ አሉ ሁለተኛው ጥቁር ጎርፈፌ ጢም ያላቸው መነኩሴ። ከሪዛቸው ውስጥ ብልጭ ያለው ነጭ ፍንጭት ጥርሳቸው መልሶ ተከደነ። ማዕበሉ አስመሽቶብን ነው አለ ሚራዥ የመነኩሴውን ፊት እያነበበ። ካፒቴኑ ወደ ሚራዥ ተጠግቶ መሄዴ ነው አለው። በዚህ ጨለማ ነገ ወደዚህ ገዳም ለጉብኝት የሚመጡ ጣሊያናውያንን እንዳመጣ ድርጅት ያዞኛል። በፈለከኝ ሰዓት ብትደውልልኝ መጥቼ ወስዳለሁ። በብጣቂ ወረቀት የተንቀሳቃሽ ስልኩን ቁጥር ጽፎ ሰጠው። አራ መሽቷል፣ ተው ነገርኩህ እኮ ጣሊያናውያኑን ይዤ በጧት ወደዚህ ገዳም እንደመጣ ታዝዣለሁ። ይህ የሥራ ጉዳይ ነው። ብትደውልልኝ በማንኛውም ጊዜ እመጣልሃለሁ። ካፒቴኑ የጀልባዋን ሞተር አስነስቶ ወደ ባህር ዳር ከነፈ። ሚራዥ በሁለቱ መነኮሳት መሪነት ደሴቱ በር ሲደርስ
ወደ ገዳሙ መግቢያ ከተተከለ ሰሌዳ ላይ ዳጋ ቅዱስ እስጢፋኖስ ገዳም የሚል ጽሑፍ አየ። በጎን በኩል ደግሞ ሴቶቹ ወደ ገዳሙ እንዳይገቡና ማንም ሰው የጦር መሳሪያ ይዞ እንዳይገባ የሚከለክለውን ጽሑፍ አነበበ። ጥቅጥቅ ባለው ደን ውስጥ እንደ ክር በቀጠነችው መንገድ እየመሩ ሲወስዱት ሚራዥ በሚያያቸው ሀገር በቀል ዛፎች ልምላሜ ተመስጦ ነበር። ከ27 በላይ በሌላ የምድራችን ገጽ ላይ ያልበቀሉ ሀገር በቀል ዛፎች በዳጋ እስጢፋኖስ ደሴት እንደሚገኙ ያነበበው ጥንታዊ ጽሑፍ ትውስ አለው። ጸደዩን በፍካት ሊቀበሉ ከእንቡጣቸው የተሸለቀቁ አበቦች መዓዛቸው ሲያውደው የተሸበሸበ መንፈሱ መረጋጋት ጀመረ። ከገዳሙ መግቢያ ወደ ውስጥ ገባ ብሎ የገዳሙ ተግባር ቤትና የእህል ወፍጮ ቤት ይገኛል። የሞተር ወፍጮውን ለዚህ ገዳም ያስተከለው የቀድሞ ፕሬዝዳንት መንግስቱ ኃይለ ማርያም መሆኑን ሲነግሩት ተገረመ። ፕሬዝዳንቱ በመጨረሻው ሰዓት አካባቢ በዚህ ገዳም ውስጥ የተወሰኑ ቀናትን እንዳሳለፈና በገዳሙ ውስጥ ያለው የአንድነት መንፈስ አስደስቶት ብዙ ድጋፍ እንደደረገ ጨምረው ነገሩት። በዚህ ገዳም ውስጥ እስከ 300 የሚጠጉ መነኮሳት እንደሚኖሩ ቢገመትም ከአዋፋቱ ዝማሬና ከጣና ሐይቅ የማዕበል ድንፋታ በቀር የሚሰማ ድምፅ የለም። የደሴቱን ጥቋቁር አለቶች ከሚጋጨው የጣና ማዕበል ጋር የሚቀላቀለው የእንቁራሪቶችና የጉርጦች ድምፅ ቀስ ብሎ በሚነፍሰው ነፋስ እየተቀመረ በጆሮ ሲንቆረቆር ዕውቅ የሙዚቃ አቀናባሪ የተጠበበበት ረቂቅ ሙዚቃ መሰለው። የተኮፋተረ ፊቱ ሲፍታታ ተሰማው። የተጨናነቀች ነፍሱ በእፎይታ ተነፈሰች። ከየት እንደመጣ ባላወቀው ምክንያት አልባ ደስታ ነፍሱ ተንፈራገጠች። ምናልባት በዚህ ደሴት ውስጥ ከጎመሩት የጸደይ መግቢያ አበቦች መዓዛ የተቀመመ ደስታን የሚሰጥ ቅመም እንዳለም ጠረጠረ። እንጅማ እሱን የሚያፍነከንክ ደስታ ሌላ ከወዴት ይመጣል? ላፊንግ ጋዝ በአፍንጫዬ ገብቶ መሆን አለበት አለ በሆዱ። ሳቅ ቀስቃሽ ንጥረ ነገር ሽቶ መሆን አለበት። ቀጭኑን መንገድ ተከትለው ጥቂት ከተጓዙ በኋላ ሁለቱ መነኮሳት ወደ አንድ ሌላ መነኩሴ ቀርበው እጅ ነሱ። ጥቂት ተነጋግረው ወደ ሚራዥ ተመለሱ። የገዳሙ መጋቢ በገዳሙ ውስጥ እንዲያድሩ ፈቅደዋል አሉ ጠይሙ ጢማም መነኩሴ። ያለ ገዳሙ ኃላፊዎች ፈቃድ በገዳሙ ውስጥ ማደር እንደማይቻል ያውቃል። ሰገድ ብሎ ለመልካም ፈቃዳቸው ምስጋና ቀረበ። የምሽቱን ጸሎት ሊያደርሱ በየበዓታቸው የገቡት መነኮሳት መውጣት ጀምረዋል። ሁሉም እየመጡ ለሚራዥ ሰላምታ ሰጡት። ሰላምታቸው ለየት ያለ ነው። ገና ከሩቅ ሰላም ሲሉት ሲመጡ እስከ መሬት አጎንብሰው እየተንደረደሩ ይመጡና ከሱ ሲደርሱ እጅ በመንሳት የበለጠ ከወገባቸው ሰግደው ትከሻውን ይስሙታል። ከርቀት እስከ መሬት አንገታቸውን ደፍተው እየተንደረደሩ ሲመጡ ለውጊያ የሚሽከረከሩ አውራ በጎችን ይመስላሉ። የበለጠ እስከ መሬት የተጎነበሰ የበለጠ ትሕትናና ክብሮት መግለጡን ያመለክታል። መነኮሳቱ ይህን የሰላምታ ዘይቤ ለዘመናት ይዘውት ኖረዋል። በየቀኑ ከጸሎት በኋላ ሲገናኙ እርስ በርሳቸው ይህንን አድካሚ ሊባል የሚችል ሰላምታ ሳይሰለቻቹ ይለዋወጣሉ። ትሕትናና ፍቅረ ቢጽ ዋናው አብሮ ለመኖር ያስተሳሰራቸው ሰንሰለት ነው። ጮሆ መናገር፣ ጓደኛን ማንጓጠጥ፣ አለመታዘዝ፣ አብዝቶ መብላት፣ ጾም መሻር የመሳሰሉት ጉዳዮች በጥብቅ የተከለከሉ ናቸው። ዶክተር ሚራዥ ፍጹም የሆነውን የወንድማማችነት ድባብ ሲያይ የልጅነት ዘመኑ ውል ብሎ ታየው። ክብራን የዳጋ ገዳምም እንደ ገዳም ክብራን የወንዶች ገዳም በመሆኑ የተቀራረበ ባህልና ትውፊት አለው። እንዲያውም በጣና ሐይቅ ላይ ባሉ ደሴቶች ውስጥ ያሉ ገዳማት እርስ በርስ እንደሚቀራረቡ ያውቃል። ክብራን ዳጋና ሐይቅ እስጢፋኖስ የበለጠ ጥብቅ ቁርኝት ያላቸው ገዳማት መሆናቸውንም ያውቃል። በልጅነቱም አባ ጀንበሩ ከክብራን ገዳም አምጥተው የዳጋ ቅዱስ እስጢፋኖስ ገዳምን እንዳስጎበኙት ያስታውሳል። በመሆኑም ባህሉንና ትውፊቱን ለመላመድ የሚያደርጉት ጥረት አይኖርም። ሰላምታቸውም አዲስ አልሆነበትም። እሱም እንደነሱ እስከ መሬት ለጥ ብሎ እጅ መንሳት አልተሳደውም። ሁለቱ መነኮሳት ፈንጠር ብለው ብቻቸውን ወደ ተሰራው የእንግዳ ቤት ይዘውት ሄዱ። የእንግዳ ቤቱ ክብ የሳር ጎጆ ነው። መደቦቹ ላይ ከሰሌን በእጅ የተሰሩ ምንጣፎች ተነጥፈዋል። ከግድግዳው ላይ ያለው ቀንዲል ተለኩሷል። ጭል ጭል የሚለው የቀንዲሉ መብራት ወጋገኑ
በደሳሳው ጎጆ ውስጥ ያለውን ጨለማ ወደ ውጭ ይገፋል። ከእንጨት ጥርብ የተሠራው የላንቃ ንቃቃት በሚወጡት የቀንዲሉ ብርሃን ጨረሮች ፍንጣቂ ዙሪያውን ትንኞች ይተራመሳሉ፣ ያላዝናሉ። በቀንዲሉ ብርሃን መጽሐፍ ክንፋቸው ላይ ዘርግተው ያነቡ ይመስል በብርሃኑ ጨረር ዙሪያ ይሽከረከራሉ፣ ያነበንባሉ ትንኞቹ። ሚራዥ በሁለቱ መነኮሳት ታጅቦ ወደ ጎጆዋ ሲገባ ከተነጠፉት የሰሌን ምንጣፎች አንደኛው ላይ የተቀመጡት መነኩሴ ተነስተው ቆሙ። እርሳቸውም እንደርሶ እንግዳ ናቸው አሉ ጠይሙ ጢማም መነኩሴ። አብራችሁ ተጨዋወቱ፣ መጋቢው መጥተው ይጎበኟችኋል። ሁለቱ መነኮሳት የእንግዳ ቤቱን ሳንቃ የኋሊት ዘግተውት ሄዱ። ሚራዥ እንደሱ እንግዳ የሆኑትን መነኩሴ እጅ ነስቶ ተቀመጠ። በግድግዳው ዙሪያ ማዶና ማዶ በተሰሩት መደቦች ላይ የተቀመጡት ሁለቱ እንግዶች ሳይነጋገሩ በዝምታ ተውጠው ቆዩ። እንግዳው መነኩሴ የለበሱትን ቢጫ የምንኩስና ቀሚስ በፈርጣማ አካላቸው ተወጣጥሮ እርጉዝ ሴት አስመስሏቸዋል። የደረቡት መጎናጸፊያ ተንሸራቶ መሬት እየላሰ ነው። ጥቁር ጸጉራቸው ላይ የደፉት ቆብ ራሳቸው በከፊል ያሳያል። ጥቁር ፊታቸው ከጸጉራቸው ጋር ሊመሳሰል ምንም አልቀረውም። በጩቤ የተሸረካከተ መሆኑን የሚያሳብቀው ፊታቸው ዕድሜ ልካቸውን ሲደባደቡ የኖሩ አስመስሏቸዋል። የተሰበረ ቀንድ የሚመስለው ጎራዳ አፍንጫቸው በላልዟል። አገጫቸው ላይ የበቀለው ጸጉር ጥቁር ግንድ ላይ የሚርመሰመስ ጉንዳን ይመስላል። ሚራዥ እንግዳውን ለረጅም ጊዜ እያጮለቀ ሲመለከታቸው ከእስር ቤት ያመለጠ አደገኛ ወንበዴ መስለው ተቀረጹበት። መነኩሴ ቀርቶ ምንኩስና የሚባል ነገር የሰሙም አይመስሉም። የምንኩስና ልብሳቸውን በሥርዓቱ ካለመልበሳቸውም በላይ ከሰውነታቸው ጋር ባልተዋሃደው ቀሚስና መጎናጸፊያ ዝርክርክ ብለዋል። ደሞ ጠብደል ናቸው። በየቀኑ በሬ እስከ ቀንዱ ሲውጡ የኖሩ እንጂ በጾምና በስግደት ሲመጠመጡ የኖሩ አይመስሉም። የፊት ጥርሳቸውን በሙሉ ያጡ መሆናቸውን ያረጋገጠው አፋቸውን እስከ ጆሮአቸው መልግደው ሲያዛጉ ነው። የተከፈተ አፋቸውን በመዳፋቸው እየከመከሙ ስምህ ማን ነው አሉት። አንተ ብለው በመጥራታቸው የሚቀነስ ክብር ባይኖረውም ለሥርዓተ ገዳም አዲስ መሆናቸውን ፍንጭ ሰጠው። ማን እንዳመነኮሳቸው እግዚአብሔር ይወቀው አለ በሆዱ። ለነገሩማ እሱንስ ማን አመነኮሰው? ልበስ የተባለውን ልብሰ ምንኩስና ገላው ላይ ቢጭንም ነፍሱ እንዳልመለኮሰች ግን ልቦ ያውቃል። አፉን መከርከም እንዳለበት አምኖ ሚራዥ ይባላለሁ ብሎ ዝም አለ። መልሰው ደግሞ እርስዎ አሉት። ረስተውት ነበር ለካ። አባ ሚራዥ ከወዴት መጥተው ነው? ድምጻቸው ጆሮ የሚቆረቁር ለዛ ቢስ ነው። ጮክ ብሎ በመናገራቸው ሰቀጠጠው። ጥያቄያቸው ደግሞ ትክክል አይደለም። በኢትዮጵያ ገዳማት ውስጥ የቆዩ ቢሆን ኖሮ ከወዴት መጣህ ብለው አይጠይቁም ነበር። በኢትዮጵያ ገዳማት የሚመጣ ማንኛውም መናኝ ሀገሩ፣ ዘሩ፣ ሀብቱ፣ ስልጣኑ አይጠየቅም። እግዚአብሔር ጠርቶት ከመጣ መጣ ነው በቃ። ከዚህ ውጭ የገዳሙን ሥርዓት አክብሮ እስከኖረ ድረስ ራሱ ፈቅዶ ካልተናገረ በስተቀር እስራኤላዊ ነህ፣ ኢትዮጵያዊ፣ ግብፃዊ ነህ፣ አማራ፣ ኦሮሞ ነህ፣ ትግሬ፣ ገለመሌ ነህ ምናምን ተብሎ አይጠየቅም። ቢጠየቅም እንኳን መነኩሴ ትክክለኛ ማንነቱን አይናገርም። ማንነቱን ማጣራት ቢገባ እንኳን ማጣራትና መጠየቅ የሚገባው የገዳሙ ኃላፊ የሆነ መነኩሴ ነው። የገዳሙ አበምኔት ወይም መጋቢ ወይም ሌላ ኃላፊ። ከዋልድባ ገዳም ነው የመጣሁት ሲል የምሽቱን ታላቅ ውሸት ዋሼ ሚራዥ። ዋልድባ ገዳም ወዴት ነው አሉ ጠብደሉ መለኩሴ። ዋልድባን የማያውቅ መለኩሴ አለ እንዴ? ይኸውን ያለው። ጥቁሩ ከንፈራቸውን ብልጥጥ ሲያደርጉት ጥርስ አልባ ቀይ ድዳቸው ከከሰል ጫፍ ላይ ያለ ፍም መሰለ። ዋልድባ ሲባል ሰምተው አያውቁም? አረስ ቀልድ ነው። ዋልድባን የማያውቅ መለኩሴ እንዴት ይኖራል? በዚህ መሃል አባ ዲዮላ አባላለሁ ብለው ስማቸውን በስህተት ሊያስተዋውቁት ለጥቂት መልሰው ዋጡት። አባ ዲዮላ ይህን ይበሉ እንጂ ከሲሲሊ ደሴት በዶን ሞርሞርዲኖ የገራ አውሮፕላን ከቀናት በፊት ኢትዮጵያ መግባታቸውን ልባቸው ያውቃል። ለመጡበት ልዩና ሚስጥራዊ ተልእኮ የሚበጇቸውን ምርጥ ውሸቶችና የሐሰት ሽፋኖች ካልተጠቀሙ
ከዚህ ገዳም ተባረው ተልእኳቸው ከቱ እንዳይሆን ሰክተዋል። ወዲያው መጋቢው ወደ እንግዳ ቤቱ ገቡ። ረጅም ሰላምታ ለሁለቱም ሰጥተው ተቀመጡ። ጥቂት አቀርቅረው ከቆዩ በኋላ እዚህ ለመኖር ነው ሲሉ ሁለቱንም ጠየቁ። እንዳቀረቀሩ አዎ እዚሁ ለመኖር ነው። አባ ዲዮላ ፈጠን ብለው መለሱ። የእግዚአብሔር ፈቃድ ቢሆን አለ ሚራዥ አንገታቸውን ሰበር አድርገው ለስለስ ባለ ድምጽ። ያው መቼም በሌላ ገዳም የቆያችሁ ከሆናችሁ ታውቁታላችሁ። ስለ ገዳም ሥርዓት እናንተም ማስተማር ድፍረት ይሆንብኛል። ውሃ ሽቅብ አይፈስም በመዘውር ካልሆነ በቀር። መሬት ላይ ዕቃ የጠፋባቸው ይመስል አይናቸውን ወለሉ ላይ ያንከባለሏቸዋል። በመሆኑም ይህን ገዳም እንደ ሌሎቹ የኢትዮጵያ ገዳማት መጽሐፈ መነኮሳትን ተመርኩዞ ነው የሚስተዳደረው። ልዩ ነገር ግን በዚህ ደሴት ውስጥ በተለያዩ የሀገሪቱ ክፍሎች ጦርነት ሲነሳ የተጋዙ ውድ ቅርሶች ስላሉ እነዚህን ሀገራዊ ቅርሶች ጠብቆ ለማቆየት የሞት ሽረት ትግል ይደረጋል። በመሆኑም እናንተም እንደኛው በፈቃድ እግዚአብሔር ወደዚህ ቅዱስ ስፍራ ከመጣችሁ ዘንዳ ይህ ኃላፊነትም በላያችሁ ላይ ይወድቃል። አሁንም እንዳቀረቀሩ ናቸው። ረግድ የለም እኔ በኩሌ ይህን ሀገራዊ ኃላፊነት በሕይወቴ ውስጥ ለአንዴ እንኳን መሸከም እንዳለብኝ ይሰማኝ ነበር አሉ አባ ዲዮላ የቅርሱን ጥበቃ በተመለከተ። ሥርዓተ ገዳሙን በተመለከተ ግን ያው እንደ ሌሎቹ ገዳማት ነው። ለገዳም ሕይወት መሠረታችንም የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። በቅዱስ ቃሉ መሠረት በአንድ ወቅት ደቀ መዛሙርቱ ኢየሱስ ክርስቶስን መጋባት አይጠቅምምን ብለው በጠየቁት ጊዜ እንዲህ የሚል ቃል አስተምሯቸው ነበር። ይህ ነገር ለተሰጣቸው ነው እንጂ ለሁሉም አይደለም። በእናታቸው ማኅፀን ጃንደረቦች ሆነው የተወለዱ አሉ። ሰውም የሰለባቸው ጃንደረቦች አሉ። ስለ መንግሥተ ሰማያት ራሳቸውን የሰለቡ ጃንደረቦች አሉ። ሊቀበለው የሚችለው ይቀበለዋል። ይህንንም ቃል በማቴዎስ ወንጌል ምዕራፍ 19 ቁጥር 10 ላይ ሰፍሮ እናገኘዋለን። እኛም በዚህ ገዳም ውስጥ ያለን መናንያን በዚህ ቃል ጥሪ የመጣን የክርስቶስ ጃንደረቦች ነን። ኢየሱስ ክርስቶስ እንዳለው ሰዎች የሰለቡንም እንኖራለን። ብዙዎቻችን ግን ስለ መንግሥተ ሰማያት ራሳችንን የሰለብን ነን። ለመጀመሪያ ጊዜ ቀና ብለው ሁለቱንም በየተራ ተመልክተዋቸው መልሰው ንግግራቸውን ቀጠሉ። ብልቶቻችሁን ያመጻ የጦር ዕቃ አድርጋችሁ አታቅርቡ ብሎ ቅዱስ ጳውሎስ እንዳስተማረን በተቻለን አቅም መስለብ ያለብን ክፉ ሐሳባችንን እንጂ አካላዊ ብልታችንን አይደለም። አንድ መነኩሴ ብልቱን ሰልቦ ቢመንም ክፉ ሐሳቦቹን ካልሰለበ ዋጋ የለውም። መጋቢው ቀና ብለው አባ ዲዮላን ተመለከቱ። አባ ዲዮላ በልባቸው ያለውን ሐሳብ ሁሉ ያወቅባቸው መስሏቸው ኩምሽሽ አሉ። መጋቢው ቀጠሉ። በዚህ ገዳም ውስጥ እንግዲህ ስለ መንግሥተ ሰማያት ራሳቸውን የሰለቡ ጃንደረቦች ወንድማችሁ ይህን ዓለም ንቀው መድኃኒታቸውን መስለው ድምፀ አራዊትን ግርማ ሌሊትን ታግሰው የሾህ አክሊሉ ምሳሌ የሆነውን ቆብ ደፍተው ወገባቸውን በሰንሰለት ታጥቀው ከዲያብሎስ ጋር እየተዋጉ ያሉ ናቸው። ሆኖም ሁሉን ትተህ ተከተለኝ ያለውን ቃል በመያዝ እንጂ በዓለም ውስጥ የካበተ ሀብት የነበራቸው ክብርና ዝና የነበራቸው ባለጸጋዮችም በዚሁ ገዳም ውስጥ አሉ። አመድ ነስንሰው ማቅ ለብሰው ለመጸለይ የመጡበት ምክንያት ይህንን የሚያልፈውን ዓለም ንቀው የማያልፈውን ዓለም ናፍቀው ነው። በዚህ መሃል ሁለት መነኮሳት የእግር ውሃ ይዘው መጡ። ሚራዥና ዲዮላ እኛው ራሳችን እንታጠባለን ብለው አሻፈሬ ቢሉም ሁለቱም መነኮሳትን ተከትለው የመጡት ሌሎች ጠርቀም ያሉ መነኮሳት እኔ አጠብ ብለው በመሻማት አጠቧቸው። ክርስቶስ የደቀ መዛሙርቱን እግር ዝቅ ብሎ ያጠበውን አብነታዊ ቃል ለመፈጸም ሲሉ ሁሌም እንግዳ ሲመጣ እግር ለማጠብ ሽሚያ ነው። ከበረከቱ ለመካፈል ሲሉም የአባ ሚራዥን ሁለት እግሮች ሁለት መነኮሳት የአባ ዲዮላን ገንደፊላ እግርም ሁለት መነኮሳት ተሻምተው አጠቧቸው። በተለይ አባ ዲዮላ በሰው እጅ ሲታጠቡ የመጀመሪያቸው ነበር። ምናልባት በሰው እጅ የታጠቡት ከእናታቸው ማኅፀን እልል እስር ተብለው ሲወለዱ ብቻ ሳይሆን አይቀርም። መነኮሳቱ ዝቅ ብለው ሲያጥቧቸው ለመጀመሪያ ጊዜ የጌትነት ስሜት ተሰማቸው። በዶን ሞርሞንዲኖ ቦታ ተቀምጠው ሲሲሊን ሲያንቀጠቅጡ አታያቸው። በሐሳባቸው ባሪያ የሆኑትን ያህል ጌታ ለመሆን ወደ ጌትነት የሚያወጣቸውን መሰላል ሲያቆሙ በሐሳብ ታያቸው። ጌታ ለመሆን በአንድ ወቅት ባሪያ ትሆናለህ። በውስጣቸው አጉረመረሙ። አባ ዲዮላ እጃቸውን ሲታጠቡ የግራ እጃቸው ጣቶች 4 መሆናቸውን አባ ሚራዥ ተመለከቱና ሰቀጠጣቸው። ትንሽ ጣታቸው የት ገባች? አጥበው ታጥበው ከጨረሱ በኋላ መነኮሳቱ ሁሉ ቆሙ። ከመነኮሳቱ አንዳቸው ጸሎት ይሰጠን አሉ። መጋቢው እግር በማጠብ የተሳተፉበትን
በጌታ በኢየሱስ ክርስቶስ ስም እንዲባረኩ ከመረቁ በኋላ አቡነ ዘበሰማያት ተደግሞ መነኮሳቱ የመጣው ምግብ ለእንግዶቹ አቅርበው ወደ መጡበት ተመለሱ። በጸሎተ ማዕድ ቡራኬ ምግቡ ከተባረከም በኋላ እንግዶቹ አባ ሚራጅና አባ ዲዮላ መመገብ ጀመሩ። የመጀመሪያውን ቁራሽ ከመጉረሳቸው በፊት ይባርኩልኝ አሉ አባ ሚራጅ ወደ መጋቢው እጅ ነስተው። ያስመረልዎት አሉ መጋቢው። ሥርዓቱን ባለመርሳታቸው ተደሰቱ። አባ ዲዮላ ግን ይህን ሁሉ ስለማያውቁ ምግብ ከመቅረቡ ለመቁረስ የቀደማቸው የለም ነበር። አባ ዲዮላ ምግቡን ሲያዩት ቀፏቸዋል። ዳቤ የሚባለውን ከዳጉሳ እህል የሚዘጋጀው እህል ምግቡ ከጉሮሮ የሚወርድ አይመስልም። ቂጣ ይሉት እንጀራ ምን አይነት ጉድ ነው! በምሬት ተቆራመዱ። እንዳይተውት እውነተኛ መነኩሴ ለመምሰል የሚያደርጉት ጥረት ሁሉ መኮላሸቱ ነው። ዳቤ የማያውቅ ኢትዮጵያዊ መነኩሴ ከየት የመጣ ነው? ወዝ በጠገበው ጥራር ላይ ያፈጠጠባቸውን ጠልማሞት የመሰለ ዳቤ ሲያዩ ተነስቶ የሚያንቃቸው መሰላቸው። ፋጋ በሚባለው የቅል ስባሪ የቀረበላቸው ወጥ ከደራሽ ጎርፍ ውሃ ተቀርቶ የመጣ መሰላቸው። ይህን እየተመገቡ ነው ዘላለም የሚኖሩት። የማይታመን መንግሥተ ሰማያት ሲያንሳቸው። የሰው ልጅ ግን ለምን ራሱን ያሰቃያል? ይህን ያህል መንግሥተ ሰማያት ግን ምንድን ነው? እንዴት ሰው የተሰጠውን ዓለም ንቆ ገና ያልተሰጠውንና የማያውቀውን ዓለም ያፈቅራል? ኧረ እኔስ ዓለሜን አልንቅ። ከፈለጋችሁ ለምን እንጦሮጦስ አትገቡ? ማንም አውደልዳይ ባለማልሳካለ ሲል ሌላ ዓለም እስኪመጣ ይጠባበቃል። ኧረ እዛው እኔ ዲዮላ ኢየሱስ የሚምጣ ሞርሞንዲኖ ለኔ ያው ናቸው። ኢየሱስ መንግሥተ ሰማያትን አወርሳለሁ ሲል ሞርሞንዲኖ ደግሞ ሲሲልን ይሰጣሉ ይለኛል። ሁለቱም አንድ ናቸው። የሰው ልጅ በጥቅም ለመደለል በምን ሂሳብ ነው መንግሥት ትምጣ ብዬ የምጸልይበት? በዚህኛው መንግሥት ምን ተጠቀምኩ? መጀመሪያ ኢየሱስና መንግሥቱ እዛው በሰማይ ይቆዩልኝ። ሞርሞንዲኖ ጌታዬ ስል በኖርኩበት አፌ ደግሞ ኢየሱስ ጌታዬ ልል ጌታዬ ስል እንድኖር ከፈጠረኝ ተሳስቷል። እኔ የራሴን መንግሥተ ሰማያት አዘጋጃለሁ። መንግሥተ ዲዮላ ቀርባለችና ሁላችሁም ገደል ግቡሽ። ዓለም ከኔ በተቃራኒ ቆማ ነበር። አሁን ግን በእኔ ቁጥጥር ስር የምትውልበት ጊዜ በየሰኮንዱ እየቀረበ ነው። መንግሥተ ዲዮላ እየቀረበች ነው። አባ ዲዮላ ይህን እያሰላሰሉ ምግቡን ማቆማቸውን ዘንግተውት ነበር። የቅመሱ እንጂ አባ መጋቢው በሐሳብ ባህር የሰጠሙትን አባ ዲዮላን አባነኗቸው። እየበላው ነው ታመሜ ነበር የከረምኩት። ትንሽ ምግብ ፍላጎቴ ቀንሷል። ቀስ እያልኩኝ እስቲ እንግዲህ እበላለሁኝ። ለአሁኑ ግን በቃኝ። አባ ሚራጅ የተሰጣቸውን መቁነን ጨርሰው ስብሐት ለአብ ብለው አመስግነው ማዕዳቸውን ከፍ አደረጉ። መጋቢው ማዕዱ ከፍ ካለ በኋላ ሥርዓተ ገዳሙን የሚመለከተውን ንግግራቸውን ቀጠሉ። ቅድም እንዳልኩት ምንኩስና በወንጌል የተገኘ ጥበብ ነው። የምነና አብነታችንም ኢየሱስ ክርስቶስ ነው። መነኮሳት በምድር ያሉ መላእክት ናቸው፣ ለሥጋቸው አይኖሩም። መነኩሴ ማለት ሙት ዘተፈልጠ እምዓለም ማለት ነው። ሲሰድቡት የማይሳደብ ቢመቱት የማይማታ በልቡ ክፉ ነገርና ቂም በቀል የማያስብ ነው። ሙት ዘተፈልጠ እምዓለም ከዓለም በሞት የተለየ ማለት ነው። በዓለም ሆኖ የሚራብ እሱ መነኩሴ አይደለም፣ ሰነፍ ነው። መነኩሴ የሚራብ ግን እያለው ነው። ዘመድ አዝማዱን አይናፍቅም። በዓቱን ለቆ አይወጣም፣ ተቀምጦም አይፈርድም። የመነኩሴ ሰይፉ ጸሎቱ ነው። ሰይፍ አያነሳም፣ አይቆጣም። በቁጡ ሰው መንፈስ ቅዱስ አያድርበትምና ቁጡ ሰው የሰይጣን ደቀ መዝሙር ነው። ቀና ብለው ሁለቱንም አዩአቸውና ቀጠሉ። ሰው ሥጋዊ ወመንፈሳዊ ነው። ሰው ፈቃደ ሥጋና ፈቃደ ነፍስ የሚዋጉበት የጦርነት አውድማ ነው። በመሆኑም ከወንድሞቻችሁ አንዳቸው በፈቃደ ሥጋ ቢወድቁ መሰናክል አይገባም። ሥጋዊ ወመንፈሳዊ መሆናቸውን ካወቃችሁ በቂ ነው። የነገሩትን ሳያስተውል ፈጥኖ የሚያምን ሰው ልበ ቀሊል ነው። በገዳሙ ውስጥ የምታዩት ደስ የማያሰኝ ነገር ካለ ለአበምኔቱ መንገድ እንጂ ባያችሁት ነገር መሰናከል የለባችሁም። ወደ ገዳሙ ማህበር ከተቀላቀላችሁ ወዲህ በገዳሙ ውስጥ ካሉ ወንድሞች ጋር አብራችሁ ችግሩንም ደስታውንም መካፈል፣ በጸሎት ጊዜ መገኘት፣ በተለይ ደግሞ ወሳኙ ነገር ፍቅረ ቢጽ ነው፣ እርስ በርስ መዋደድ። የገዳሙ ማህበር ለገዳሙ ሥራ ካላካችሁ በቀር ወደ ከተማ መውጣት በጥብቅ የተከለከለ ነው። አንድ የነቃችሁት ወደ መጣችሁበት ዓለም መመለስ የለባችሁም። አራኒስ የናኩት ዓለም የለኝም። ዓለም ንቃው የመጣ መነኩሴ ሁላ ዓለምን ንቅ የመጣው ቢል አይደንቀኝም። አባ ዲዮላ በውስጣቸው አፌዙ። መጋቢው መነኩሴ የገዳሙ አበምኔት አባ ጀንበሩ የተረፈውን ይነግሯችኋል ነገ ጧት
ብለው እጅ ነስተው ወጡ።